አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የአብዱልአዚዝ ዩቱብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሀገራችንን ሰላም ያድርግልን። ላይክ ሼር ማድረጋችሁን አትርሱ። እንዲሁም የዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ተከታታዮች በሙሉ በያላችሁበት ያላ ሰላምታ እዝነት በረከት አይለያችሁ እላለሁኝ። ዛሬ እንግዲህ ወደ ውቢቷ ወርጌሳ የሄደ እቃ ነው። ወርጌሳ የተላከ እቃ ነው፣ ግን እቃው ከሄደ ከሁለት ሳምንት በፊት ነው። ቪዲዮ ለመቀረጽ ስለማይመቸኝ ለዛ ነው እላችኋለሁ። ወላይ ከለሩ በጣም ያምራል። እኔ ራሱ ለቤት በጣም ፈልጌ አስቀርቼው ነበር፣ ግን የተወሰነ ጨርቁ አነሰኝ ማለት ነው። እኔ ጋር ጨርቅ አይቆይም ታውቃላችሁ። እና ይሄ በጣም ነው የሚያምረው። አረንጓዴም አይደል ሰማያዊም አይደል፣ አየር ከለር ይባላል። የሆነ ውሃ አይነት ከለር በጣም ያምራል። ከለሩ ድምቅ ያለ አረንጓዴም አይደለምም ብሉ ከለርም አይደለም። የሆነ እንደ አየር መንገድ ይባላል ይሄ ከለሩ። አረንጓዴም አይደለም፣ ውሃማ ከለር ነገር በጣም ደማቅ ቤት የሚያደምቅ ከለር ነው። እንግዲህ ያው ቅዳሜና እሑድን ጠብቄ ስለማደርስ የሳምንቱ ቅዳሜ ለእኔ ያደረስኩላት ሁለት ሳምንቱ ይሄ እንደምታዩት 4 ተክያ 3 ፍራሽ ልብስ 10 ትራስ እስከ ልብሱ ምንጣፍ ስኒ ረከቦት አዛኝ ነበር። መጋረጁ ነበር ያዘዘችው። መጋረጁ ገና አልሰራሁላትም፣ ግን የደረሰውን እቃ ቶሎ ይዤላት ሂጃለሁኝ። እሷ የመረጠችው ጨርቅ ለዝማች የሚያደርግ ጨርቅ ስላነሰኝ ማለት ነው። ይሄ የምታዩት እያንዳንዱ ዋጋ ነግራቸዋለሁ። ጠቅላላ ወደ 31 ሺህ ምናምን ፈጅቷል። እንዴት 31 ሺህ ብር ፈጅ ለምትሉት ተክያዎቹ በጣም ውድ ናቸው ዋጋቸው ማለት ነው። ተክያዎቹ ናቸው ትንሽ ኦቨር ሄዱት እና ሌላው እንኳ ብዙም መሄድ። አንዷ ተክያ 1500 ብር ናት እስከ ልብሷ ማለት ነው። አሁን ጠፍቷል 1006። አሁን ለቀጣይ ትዕዛዝ ይሄ የቆየ ስለሆነ ነው እንጂ 1006 መግባቷም አልቀረም። ሲጀመር የለችም ጠፍታለች። እቺ ተክያዋ ማለት ነው። እቺ መደገፊያዋ ይለያያል። የተክያ አይነት ይሄ ፌስታል ቡጭቅ ቡጭቅ የሚለው አይደለም። የኔ አንደኛው ተክያ ነው። አንደኛ ነው ተክያው፣ አንደኛ ነው። እኔ እቃዬ ሁሉ አንደኛ ነው። ዋጋዬ ውድ ነው፣ እቃዬ አንደኛ ነው። ዋጋ ጨምሬ ደህና እቃ ብትወስዱ ይሻላል፣ የማይረባ እቃ ከምወስድ ማለት ነው። ከምትወስዱ የፍራሽ ልብስ 1500 ብር ሂሳብ ነው የተሰራላት። በፍራሽ 2500 ብር ሂሳብ ነው የተሰራላት። ያው አባዙት። የትራስ ልብስ ደግሞ 500 ብር ትራስ 4 ጥር ጠቅላላ ማለት ነው። ከዛ 9 ሜትር ምንጣፍ አላት። የ9 ሜትር በ350 ነው። ረከቦቱ ቅድም ላይ የመጀመሪያ ቪዲዮ ላይ አይታችሁታል። በጥበብ ነው። ጥበብ ስኒ ማች የሚያደርግ ነው። ጥበብ ረከቦት በጥበብ ስኒ ሙሉ አክሰሰሪ ያለው 3500 ብር፣ ስኒ 1500 ብር፣ 4000 ብር ማለት ነው የተገዛላት። አሁን ላይ በነገራችን ላይ እቃ እየጨመረ ነው። ሁሉም ነገር ጨምሯል። በጣም ተወዷል። እየተወደደ ነው። አሁን ሁሉም ለበዓል ለምን ቀድማችሁ ያዘዛችሁ አምልጣችኋል። ቸኮላ በጣም ፈጥናቸዋል። ደስ ይላል። እና እቃ በጣም እየተወደደ ነው። ይህን ይመስላል። ቤቷም ራሱ ምንጣፉ ጋር በነገራችን ላይ ምንጣፉ ሄዷል። የመረጠችው ምርጫዋም ቆንጆ ነው። በጣም ነው የሚደምቀው። እኔ በነገራችን ላይ እኔ የምላችሁ ካሜራ ኖርማል ካሜራ ነው። ፊልተርም አልጠቀምም። ኦሪጂናል እንደውም ጽድት ያለ ካሜራ ፎቶ የሚያሳምር ካሜራ አልጠቀምም። በኖርማል ስልኬ ነው የምጠቀመው። ለምን እቤት ሲሄድ የምታውን ሌላ እዚህ ስታዩት የምታውን ሌላ እንዳይሆንባችሁ ኖርማል ኦሪጂናል በቃ እየወጣውን እንደዚህ አካብጄ ተጨንቄ ተጠቤ ኤዲት አድርጌ አይደለም የምሰራው። በቃ እቃውን ያየ ሰው ስለምታመሰግኑት እቃውን አይታችሁ ልብሴን አሰራሩን ሁሉን አይታችሁ ቤት ውስጥ ስለምታመሰግኑኝና ስለማውቀው የእቃውን ሁኔታ እንደዛ አድርጌ ነው የምሰራው እላችኋለሁ። ይሄን ይመስላል። አሁን ላይ ፍራሽ በጣም ተወዷል። ፍራሽ ወደ 2600 ብር እየደረሰ ነው አንደኛው እላችኋለሁ። በጣም ነው የሚያምረው። ቤት ያደምቃል። በነገራችን ላይ ይሄ ጨርቅ አሁን ላይ ጨርሻለሁ። የለም አለቀ። እኔ ጋር ጨርቅ እኛ ጋር ጨርቅ አይቆይም። ጨርቅ አይቆይም ማለት ነው። ቶሎ ነው የሚያልቀው። ምክንያቱም ብዙ ተጠቃሚ ስላለ ቶሎ ያልቃል እላችኋለሁ። ይሄ ባያልቅ በጣም ያምር ነበር፣ ግን በዝርዝር ሆኖ በእርሳሴ ከለር በተለያዩ ከለሮች አማራጮች አለ። በዙ አጋጣሚ የረመዳን አስቤዛ ማዘዝ የምትፈልጉ ሰዎች እዘዙ። ፈለጋችሁበት ቦታ እናደርስላችኋለን። ያው ገበያው በቀን ቀን ስለሚለያይ በቀን ያለውን ገበያ ያሳውቃችኋለሁኝ።
አለኝ የዋትስአፕ ግሩፕ፣ በዛ ላይ ትከታተላላችሁ ማለት ነው። የፈርኒቸር እቃ ለምትፈልጉ ሰዎች የፈርኒቸር እቃ አደርስላችኋለሁ፣ አሰራላችኋለሁ። የኤሌክትሪክ እቃ፣ ፍሪጅ፣ ምጣድ፣ የተለያዩ ነገሮችን የምትፈልጉ ሰዎች አናግሩኝ። አልባሳት የምትፈልጉ ሰዎች አልባሳትም እንደዚሁ ገዛላችኋለሁ፣ ገዝቼ አደርስላችኋለሁኝ። የኔ ዋና የስራዬ ትራስ ልብስና አረቢያ መጅልሱ ምንጣፉን ይሄን ነው የምሰራው። አድራሻ እንግዲህ አድራሻ የምትሉ ከሚሴ አለን ዋና፣ ከዛ ደሴም አለኝ ማለት ነው። ደሴም ቤት መጥቶ መምረጥ የሚችል ሰው መጥቶ መርጦ መውሰድ ይችላል። በሁለቱም ቦታ ስላለ ዋና የስራው ቦታ ከሚሴ ነው የሚሰራው። ግን ደሴም ውስጥ መኖሪያ ቤቴ ውስጥ አለ። የፈለጋችሁትን መርጣችሁ መውሰድ ትችላላችሁ። ከዛ ከስራ ቦታ ከከሚሴ ቤት ድረስ አምጥቼላችሁ መውሰድ ትችላላችሁ ማለት ነው ደሴ። እና ይሄን ይመስላል። ማንኛውም ቦታ ሄዳለሁኝ እስከ ከላላ፣ አቤት ውሃ፣ ደገር፣ አቀስታ፣ መካነ ሰላም፣ በቃ ወግዴ፣ ከወርቄሳ፣ ጬሳ፣ ውጫሌ፣ ሀይቅ፣ መርሳ፣ ቢስቴማ የማልሄድበት ወረባቦ የማልሄድበት ቦታ የለኝም። ገጠራማ ቦታዎችም መኪና የሚገባባቸው ቦታዎች ደሴ ዙሪያዎች ገጠራማ ቦታዎች አሉ። በእነሱ ሄዳለሁ። አልቦኮ ሄዳለሁ። ሁሉም ቦታ ሄዳለሁኝ። እዘዙኝ፣ ፈለጋችሁበት አደርሳለሁኝ። እኔ ልዩ የሚያደርገኝ ወይም የሚያስለየኝ ምክንያት መጀመሪያ ቀብድ አልቀበልም። እቃችሁ ተሰርቶ ካለቀ በኋላ ብራችሁን ትከፍላላችሁ። እቃችሁን አይታችሁ ከተረከባችሁ በኋላ አልሐምዱሊላህ። እኔ እስካሁን ድረስ መጥፎም እቃ አልወሰድኩም። ራሴ ማመስገን ሳይሆን ደንበኛዎች ምስክር ናቸው። ጥሩ መጥፎ ነገር ማጋጥሞ አያውቅም። በጣም ነው ደስ የሚለው ነገር እና ይህን ይመስላልላችኋለሁ። ትራስ ልብሱ እንደምታዩት እኔ የምሰፋው ትራስ ልብሱን ጨርቁን ብቻ አይደለም። ትራስ ልብስ ሲሰፋ ከስር የምትገባ ኮንፈርት አለች፣ ስፖንጅ ማለት ነው። 70 እና 100፣ 90 እና 100 አለች። 75 እና 100 ለስሱ ጨርቅ 100ዋን ነው የምጨምረው አለች ከስር ስፖንጅ። ለአረቢያ መጅልስ ወፈር ላለው ጨርቅ 75። አለዛ ትራስ ጨርቁ ብቻ ከሆነ የሚሰፋው ጨርቋ ብቻ ከሆነች ፎርሙ አይመጣም፣ አያምርም። እንደዚህ ዲዛይንም የለውም። እኔ ትራስ ልብሴ የትም ቦታ ይሄድ ሻመቱ ይቀመጥ ነቅነቅ አይልም። አሰፋፉ ይለየዋል። ስፌ የኔ ከማንም አይገጥምም። ዋጋዬም ቢወደድ ስፌ የተለየ ነው። የፍራሹ ልብስ ደግሞ እና አንዳንዶቹ ጥልቅ አይልም እንዴ ለምን እንትን አይጠለቅም። የፍራሽ ልብስ ከጫፍና ከጫፍ ጎማ አለው፣ 4 ቦታ ማሰሪያ አለው። እስኪ ጥልቅ አደረጋችሁት አንድ ፍራሽ ስታስገቡ ስታስወጡ በ3 ቀኑ አገልግሎት ሳይሰጥ ተቀዶ አለቀ ማለት ነው። እንደዛ አይሆንም። ፍራሽ ልብስ ሲሰፋ ከጫፍና ከጫፉ ጎማ ይደረግበታል። 4 ማዕዘን 4 ቦታ ላይ ማሰሪያ ይደረግበታል። ያሳ መጨመሪያ ካለው ያ ከስራ አቧራ ይስባል። ፍራሽ ልብሱም ከጥቅም ውጭ ልክክም አይልም እንደዚህ። ይሄ ግን ፍሪ ሳይዝ ነው። ለፈለጋችሁ ፍራሽ መሆን ይችላል። ያ ግን በትንሽ ፍራሽ ሳይዝ ነው የሚሰራው። በዛው በፍራሹ ልብስ ብቻ ነው። ስታወጡ ስታስገቡ ቀዳችሁ ቁጭ አላችሁ። የኔ የፍራሽ ልብሴ ፍሪ ሳይዝ ነው። ፍሪ ሳይዝ ማለት ነው። ለፈለጋችሁ ፍራሽ ይሆናል። ከጫፍና ጫፍ ጎም አለው። 4 ቦታ ታስራላችሁ። ከዚህ ተለቅላለ ፍራሽ ማንጠፍ ትችላላችሁ። ለፈለጋችሁ ፍራሽ ማንጠፍ ትችላላችሁ። ምክንያቱም ፍሪ ሳይዝ ስለሆነ። ለምን 2 አይነት አይሆንም? 2 አይነት የምታስሩት እናንተ 2 አይነት ከምታስሩ አንድ አይነት አታሰሩም እንዴ? 2 አይነት በጀርባው ሌላ በዚህ ሌላ አላችሁ። እሱ እኮ እንትር ይላል፣ ይመነችካል። 2 ቅያሬ ብታስሩ አይሻልም እንዴ? ከጀርባው ሌላ ጨርቅ ከለዝኛው ሌላ ጨርቅ ገልበጥበጥ እያደርጋችሁ ለማድረግ ማለት ነው። 2 ቅያሬ አሰርታችሁ አንዱ ሲመነችክ አንዱን እያጠባችሁ አንዱ ቁጭ አድርጋችሁ ማሰራት ይሻላል እላችኋለሁ። ይህን ይመስላል እንግዲህ። ማዘዝ ለምትፈልጉ ሰዎች ይዘዙኝ። በቴሌግራም ቻናሌ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ፣ በቲክቶክ አካውንቴ ደግሞ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ፣ በፌስቡክ አካውንቴ ዘይነብ መርሻ በሚለው እንዲሁም በዋትስአፕ ግሩፕ ኑሮ መዳን እናስፈጥር የሚል ሰርች ብታደርጉ በሁሉም ቦታ ታገኙኛላችሁ። በዩቱብም በልጄ ዩቱብ አብዱላዚዝ ዩቱብ ታገኙኛላችሁ። እዘዙ፣ ፈለጋችሁበት እናደርሳለን። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ላይክ ሼር ማድረጋችሁን እንዳረሱ